እንግዲህ መሩ እንደምታየው ከስንት ጊዜ በኋላ ፈገግታዋ መለስ ብሎላታል። መሩ ተወልዳ ካደገችበት ሰፈሯ ተመለሰች፣ ለሰርጉ ዝግጁ ለመሆን ማለት ነው። ሰርጓን እንግዲህ ዝግጅት ሽምግልና ለማሸምገል ብላ ወደ አገሯ ተመልሳለች። እንዲሁም የድሮ ትዝታዎቿ በነበሩበት ቦታ ሂዳ እያለቃቀሰች ትገኛለች። በመሆኑም የድሮ ፍቅረኛዋ የነበረው እሷን ይወዳት የነበረው ወንድም አገኛትና ከዛ ምን ተፈጠረ ወደሚለው የሀዊ ወንድም አገኛት። ከዛ ምን ተፈጠረ ወደሚለው አብረን የምንመለከተው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ ወኩሉ ዓም ወእንቱ በኸይር። እንኳን አደረሳችሁ ለተከበረው ለኢደል ዶሃ በዓል እንኳን አደረሳችሁ አደረሰን። ትላንትና ብቅ ልላችኋለሁ ብዬ ነበረ። በጣም ስራ በዛብኝ አላልኩም። ዛሬም እንግዲህ ያው እንደምትመለከቱኝ እኔ ኢጃዛ ቤትም አልሄድኩም። ኢድንም እንግዲህ በአረብ ቤት ላሳልፍ ነው። ኢድም አልመሰለኝም። አላህ ይስቱር። ብቻ ግን አልሐምዱሊላህ አላ ኩሊ ሐል ለዚች ቀን ላበቀን ጌታ፣ ለዚች ሰዓት ላደረሰን ጌታ አላህ ሱብሓነሁ ወተዓላ ላቅ ያለ ምስጋና ይገባው። እኛም ደግሞ ለከርሞ ሰው ደግሞ እንዲለን ዱዓ እያደረጋችሁ ሁላችሁም የአረፋ ቀን ውሎን ብቻ ይመስለናል ዱዓ የምናደርገው አይደለም። እስከ ነገ ውሎ ድረስ እስከ ነገ ወዲያ ድረስ ነው ዱዓ የሚደረገው ማለት ነው። እና እየሰገዳችሁ አላህን እየለመናችሁ ዱዓ አድርጉ። እንኳን አደረሳችሁ ዒድ ሙባረክ ብያለሁ። ሁላችሁንም ዩቲዩብ ተከታታዮቼ ሁላችሁንም እንኳን አደረሳችሁ ብያለሁ። ትናንት ለአንዳንድ ኸይር ነገሮች ብቅ እላለሁ ብዬ ነበር። ያው እንደነገርኳችሁ አልተመቻቸልኝም። በጣም ስራ ቢዚ ነበርኩኝ። አረቦች እንግዲህ እንጾማለን ብለው ያሰቡ ጊዜ በጣም ብዙ እንደሚያደክሙን ታውቃላችሁ። በጣም ብዙ ድካም አለው። አሁንም ደግሞ የተጾመ ጊዜ ውሏችንንም በጣም ስራ ምግብ በተለይ እንደኔ በደው ከሆኑ ምግብ ምናምን የሚያዘወትሩ ከሆነ አስቸጋሪ ነው። ሁላችሁም አብሽሩ፣ ዱዓ አድርጉ። ሙእሚኖች አንድ ሙእሚን የሆነ ሰው ማስታወስ ግድ ነው እና ለመተዋወስ ያክል ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ እንደ ሰማይ ከዋክብት ሀባይቢ። ሁላችሁንም ነው የምወዳችሁ ተመልካቼ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያረጋችሁ ደግሞ ቤተሰብ በመሆን ተቀላቀሉ። ወዳችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉ ተመልካቾች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። አላህ ሱብሓነሁ ወተዓላ ደግሞ የነገ ሰው ይበለን። ለምሳሌ ዛሬ ነው የኖር ነው ለሚመጣው አመት ደግሞ ደራሽ ነን ወይ የሚለውን አስታውሱ። አላህ ያድርሰን፣ የመጪውን ያደርሰን። እንግዲህ የዘንድሮውን አላህ እሱ ፈቅዶና ወዶ እዚህ አድርሶናል። የመጪውን ደግሞ ኢንሻአላህ ለመድረስ ያብቃን። اللهم تقبل دعاتنا وصلاتنا ومن دين الذي نبره وأعمالنا ስራችንን ተቀባይነት ያለው ይሆንልን። ሁላችሁም ዱዓ አድርጉ። ሶላት العيድን እንግዲህ በቅርብ ሆናችሁ እኛ እንኳን ሩቅ ያው መዲያን ቤት ያለ ሰው መስጂድ ነበዊ ሄዶ መቅረት መስጂድ አይችልም። እንግዲህ መስጂድ ነበዊ ቤት ኢጃዛ ቤት ያላችሁ ምናምን ሄዳችሁ ስገዱ። አላህ ወፍቋችኋል። እንዲሁም ደግሞ ቤት እንሰግዳለን የምትሉ አፍضل الصيام للامرأة أفضل الصلاة للامرأة في البيت ብለው ነብያችን ሰለላሁ ዐለይሂ ወሰለም ያኒ ለሴት ልጅ በላጭ ሶላቷ ቤቷ ነው ተብለናል ማለት ነው። እና ብዙ ዛህማ
ግፊት ምናምን ያለበት ቦታ ላይ እንድንሄድ አልተፈቀደልንም። ያው እንግዲህ በዛው በቅርብ ያላችሁ እንሄዳል ካላችሁ ሂዱና ስገዱ። እኛ ደግሞ እንደዚሁ መዲያን ቤት ያለን ልጆች ቤታችን እየሰገድን እናሳልፋለን። አላሁመ ተቀበል ሶላተና አላሁመ ያ ሙቀሊበል ቁሉብ ሰብት ቁሉበና አለ ዲንክ። መጨረሻችንን ካቲማችንን አላህ ያሳምርልን። ሁላችሁም ዱአ አድርጉ። አንዳንድ እህቶቻችንም እንዲሁ እየሄዱ ይኖራሉ። እንዲሁም ደግሞ አላሁመ ተቀበል الحجهم المبرور ሐጅ ሊያረጉ የሄዱ ወገኖቻችን በሰላም ይመለሱ። አላህ ሐጃቸውን ተምሞላቸው ሐጀል መትሙም ሆኖላቸው ሐጀል መቅቡል ሆኖላቸው በሰላም በሀገራቸው ይመለሱ። እኛንም ደግሞ አላህ ሱብሓነሁ ወተዓላ ነገ በአርሽ ስራ ስር ከሚሰባሰቡት ኸይር ስራ ሰርተው በሱ አርሽ ስራ ስር ከሚቀልላቸው ባሪዎቹ ይበለን። ሁላችሁም ዱአ አድርጉ። ሁላችሁንም እንወዳችኋለን የኔ ውድ ቤተሰቦች። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ፣ አበረታቱኝ። ሁላችሁም እንኳን አደረሰሽ በሉኝ ኮሜንት ላይ እንኳን አብሮ አደረሰን እላችኋለሁ። እኔ እንኳን አደረሳችሁ ብያችኋለሁ። እናንተ ደግሞ መልሱ እንደመላልሳችሁ እንግዲህ ኮሜንታተሮች ሁላችሁንም እንወዳችኋለን፣ እናክብራችኋለን። ሰብስክራይብ አርጉ ያላረጋችሁ፣ ያረጋችሁ ደግሞ ላይክ ሼር ማድረግን አትርሱ። ሁላችሁም ሰላም ለእናንተ ይሆንልኝ በያላችሁበት ቦታ። እኔን ተቆርፋ የኔን ጫማ ለብሳ ትሄዳለች። የምሬን ነው የምላችሁ። ሰው የሚጠላው ሰነ ምናምንቱ ነበረ። ልጅቷ ከትናንት ጀምሮ ተቆራርፈናንና ማለት ነው በኸይረ ነገር። እኔ ግን መኮረፏን በጣም እወደዋለሁኝ። በጣም ደስ ብሎኛል ስለተቆረፈችኝ። ደግሞ ጫማዬንም ብትተውልኝ ጥሩ ነበረ። እኔን ተቆርፋ ጫማዬን ትለብሳለች። አንድ ሰው ማለት አንደኛ ሀገር ሰው ነበረና ሰው የሚጠላው ሰን ምናምን ነው ይሉ ነበርና እውነቱን ነው። ሰው የሚጠላው ሰነ ምናምን ነበረ እና እኔን ጠልታ ጫማዬን ለብሳለች። ጉድ እኮ ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ላይክ ሼር በማድረግ ቤተሰቡን እንወዳችኋለን፣ እናከብራችኋለን። ይኸው አሁን እኔን ለመታረቅ ዙሪያ ጥምጥም እየሄደች ነው። ምክንያቱም ነዓም አሁን ዙሪያ ጥምጥም እየሄደች ነው ያለችው ማለት ነው። ምክንያቱም እኔን ለመታረቅ ለስራዋ ለልጇ ይህን አድርጊ ለማለት ተዓል የተሩፋ እኔን ለመታረቅ በቃ ዙሪያ ጥምጥም እያለች ነው። እኔ ደግሞ አልታረቃትም። وين رضعتها ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ፣ አበረታቱ። وين رضعت تروفة ايه እና ሁላችሁም ሰብስክራይብ አበረታቱን። ላይክ ያላረጋችሁ ላይክ በማድረግ ጡጡጡጡ ቢሰ የትብኪንቲ እና ሁላችሁም عشان ما نحط شيء يعني لما
ሁላችሁም አበረታቷል። قسم صحتك الشاورما نسلو وعمل حبة كده ترى تسمى كده كنت بس هلا يبرد شوي نونو جوعانة يا عزي عنب سهل سهل خليها وخلي حمو بكمل عناية ما كملت حاجة وجه مكسرت صدقيها ما كنت انام أوديها هناك عشان እና ሁላችሁም እንወዳችኋለን፣ እናከብራችኋለን። ሰላም ለእናንተ ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ እንደ ሰማይ ከዋክብት ማለት ነው። ሰው ታውቃላችሁ አለመሄዴ እዚህ ደረጃ ደረሰኝ። በጣም እየቆሙብኝ ነው። በጣም ህይወት ያስጠላችኋል ሲሆን በቃ የመኖራችሁ ፍላጎት ሁሉ ይጠፋል ማለት ነው። طيب ያኒ በሁል ጊዜ በሰው ቤት ሁል ጊዜ ሰው የትልቁም የትንሹም ታዛዥ ምናችሁ ስትኖሩ አሁን እኔ እና ቤቶች ልብሳቸውን ተኩሽላቸው ብላኛለች። ምን አገባኝ የእነሱ ልብስ እየተኮስኩና ነው ችግር የለውም ብዬ አሁን ደግሞ ወተት ስሪላት ለቅጠው እኔ ጋ አፋቸውን ይከፍታሉ። ወተት ስሪላት እያሉ ማለት ነው። እያችሁ የዚህን ቀድር ነው ማለት ነው። እና በኢድ ቀን የሚያስጠላችሁ ነገር ቢኖር ምን እንደው ታውቃላችሁ? እዚህ ጋር ቁጭ ብላችሁ እነሱ ሲለብሱ ሲደራጁ ሲበጃጁ ምናምን እናንተን እንደ ሰው አይቆጥሯችሁም። በቃ የሆነ ንግግራቸው ምናምን ሲገለማመጡ ያኔ የሆነ ጥገኝነት አለ አይደለ? እንዲሁም እነሱ ቤት የመስራት ሳይሆን ጥገኛ ሆናችሁ የምትኖሩ ስሜት የሚሰማችሁ ማለት ነው። እና ብቻ ያው አልሐምዱሊላህ ዛሬ ጥሩ ስሜት እየተሰማኝ አይደለም። እንደነገርኳችሁ በጣም እየተናደርኩኝ ነው። አላኩል ሐል እንግዲህ ሁሉም ያልፋል፣ ለበጎ ነው። ሁሉም ይላል ሁሉም ምን ይልና ነው የሚባል ተረት አለው ማለት ነው። እና አላህ እሱ ለሁሉም ነገር ትዕግስት እንዲሰጠን ዱዓ አድርጉ። ያው ዛሬ ብዙ እየከረከርኩባችሁ ነው እንጂ ጥሩ ስሜት ላይ ሆኜ አይደለም እያወራኋችሁ ያለሁት። በጣም ብዙ ችግሮች እየከረከርኩባችሁ ነው ያለሁት። ግን ደግሞ ትችሉኛላችሁ። ቤተሰብ አይደላችሁ የትም አትደርሱም። ትችሉኛላችሁ ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ። እስኪ እዚህ ካለሁበት ህይወት እንዲወጣ እንድትረዱኝ እፈልጋለሁ ማለት ነው። ማለት በቃ አስጠልቶኛ ሁሉም ነገር፣ ስራውም ሁሉም ነገር በቃ አረቦቹ ንግግራቸው ምናምን እንዲተኩሽልን የነሱ እናንተ ያኔ የኗሪ አናኗሪ መሆናችን በጣም ያሳዝነኛል። እውነቴን ነው የምላችሁ። የኗሪ አናኗሪዎች ስንሆን እናሳዝናል። አላኩል ሐሊን ሁሉም ያልፋል። ለበጎ ነው ለበጎ ነው ይባላል። ለበጎ ነው እየተባለ ዝም ብሎ ነገሮች ሄዱ። በቃ ለበጎ ነው እያልን ነገሮች ሄዳሉ። በጣም ለበጎ ነው እና ብዙ አለፍልፍባችሁ ይበቃኛል። ደግሞ ነገ እመጣላችኋለሁ። እንኳን አደረሳችሁ ልበላችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።